ቁርአንን እንዴት እናንብብ ክፍል 3 በዛሬው ክፍል ደግሞ 6 ፊደላቶችን ምን እንደሆኑ እናያለን ማለት ነው። ሷድ ይሄ ሷድ ይባላል። ነጥብ አይኖረውም የለውም። ይሄኛው ደግሞ ነጥብ አለው። ዷድ ዷድ ይሄ ሷድ ይሄ ደግሞ ዷድ። ያው የአማርኛው ዳል አይደለም ቧ ይወፍራል። ሷድ ደግሞ ይሄም እንደዚሁ ይወፍራል። የፉጨት ድምፅ ነው። ሷድ ሷድ ይሄኛው ባ ነው። ባ ምንም ነጥብ የለው ባ። ይሄኛው ደግሞ ነጥብ አለው። ባ ይሄኛው እንደዚሁ ይወፍራል ማለት ነው። ባ ወደ መጨረሻ ሁለቶቹ ስንመጣ ይሄኛው ምንም ነጥብ የለው። አይን ሲባል አይን አይደለም አይን ከጉሮሮ የሚወጣ ድምፅ ነው። ይሄኛው ደግሞ ይሄም ከጉሮሮ የሚወጣ ድምፅ ነው። ጋይን ነጥብ ይኖረዋል። ጋይን ያው ገ ስለሌለ በገ ጻፈው ጋይን። ስለዚህ 6ቱ የተቀሩ ፊደላት እነዚህን ይመስላሉ። በአካል ቁርአንን መቅራት ያልቻላችሁ መቅራት የምትፈልጉ ካላችሁ ቤተል ነው ማዕከላችን፣ እዛ መጣችሁ መቅራት ትችላላችሁ። ለበለጠ መረጃ ደግሞ ባዮ ላይ ባሉ ስልኮች መደወል ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።